مر الزمان تألقا وأضاء للدنيا طريقا مشرقا وهدى من الرحمن يهدينا به للصالحات وللمكارم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. ودنا يتكبراتو يتجويد بأمارينيا تكتاتايوش السلام عليكم ورحمة الله وبركاته. يهلنا أنت بتكتاتا يمكر باللاتو يتجويد تمهرتنا زاري درس سوست لاي درسنال زاري سوستنيو درساتشن سلا مد كفلوچن بتملكتا ክፍሎችን እናይና እንደዚሁም ደግሞ የመጀመሪያውን ክፍል ባሳለፍነው ድረስ አይተናል። ሁለተኛውን ክፍል በተመለከተ ይሆናል ኢንሻአላህ የዛሬው ትምህርታችን። መድ ማለት በቅድሚያ ምን ማለት እንደሆነ በመጀመሪያው ደርሳችንም ሆነ በሁለተኛው ደርሳችን በተደጋጋሚ ያየነው የመጣው ነገር ነው። የመድ ፊደላቶች የሚባሉትና የሊን ፊደላት የሚባሉትንም እንደዚሁ የመሳብ ማለትም ለመሳብ መሰረት የሆኑ ወይም ደግሞ ለመሳብ ሰበብ የሆኑትን የመድ ፊደልና የሊን ፊደላቶችን በተመለከተ በተደጋጋሚ ያየነው የመጣ ነው። መድን ባሳለፍነው ደርሳችን ለሁለት ከፍለን ነበር ያየነው። አንደኛው መዱል አስሊና ሁለተኛው መዱል ፈርዒ ነው። መዱል አስሊ የሚባለው መዱል አስሊ ወይም ደግሞ መሰረታዊ የሆነ መድ የሚባለው ከመሳቢያ ፊደሉ በመቀጠል ሐምዛ ወይንም ሱኩን የሆነ ፊደል على ممتات مد الأصلي يسبروال ويم دقمو كهولت حركة بلاي اندي السابي ميادرق مكنيات على مجنيت مد الأصلي يسبلو اندزهم دقمو كمسابع فيدلو كادموت حمزة كلمة اندزو مد الأصلي نمي بالم أكلو تقصد هالمالتنو የዛሬው ትምህርታችን የሚሆነው ስለ ሁለተኛው የመድ ክፍል በተመለከተ ነው። መዱል ፈርዒ ማለት ነው። መዱል አስሊን አስራን አንዳንድ የተጅዊድ ምሁራኖች መሰረት የሆነ ስለሆነ እሱን እንደ ትምህርት አድርገው አያመጡትም፣ ምክንያቱም የታወቀ ስለሆነ ማለት ነው። ነገር ግን በእኛ ላይ ደግሞ በጣም እየተከሰተ ያለው ችግር ማነው? መዱል አስሊ ነው። ምክንያቱም የመዱን ፊደላቶችን አለማወቅና እንደዚሁ ደግሞ ከሁለት ሐረካ በላይ እንዲሳብ የሚያደርገውን ምክንያት ሰበብ ዓለም ባለማወቃችን ምክንያት ማለት ነው። ስለዚህ ትኩረት ሰጥተነው ልናጠነው የሚገባው ወይም ደግሞ በአብዛኞቻችን ጋር የሚከሰተው ስህተት መዱል አስሊ ነው ማለት ነው። ስለዚህ መዱል አስሊ ግን እንደ ተጅዊድ ምሁራኖች يعني ትኩረት የማይሰጠውና የታወቀ ነገር ስለሆነ አልፈው ከሁለት ሐረካ በላይ እንዲሳብ የሚያደርገውን ወይም ደግሞ ከሁለት ሐረካ በላይ የሚሳቡትን የመድ አይነቶችን ብቻ ነጥለው የሚያስተምሩበት ሁኔታ ነው ያለው። እኛ ጋር ግን አክስ ሆኖ ነው የሚገኘው። ከሁለት ሐረካ በላይ የሚስበውን የመድ አይነት ምንም እንኳን ሁክሙ ይሄ ስሙን ባናቃቸውም የመሳቡን ነገር ግን ተግባራዊ የምናደርግበት ሁኔታ አለ። መዱል አስሊ ላይ ግን እኛ መሰረት ሆኖ ሳለ ግን የማንስብበት አንዳንድ ጊዜ መድ የሌለው መድ መስጠት ይመስል መድ ያለው ደግሞ አለ መሳብ የሚመስል እንደዚህ ነገራቶች ይከሰታሉ። ትኩረት ሰጥተን አስሊ መሰረት የሆነ መድ ስለሆነ ኢንሻአላህ ይሄንን ትኩረት ሰጥተን ለማመድ ይገባል ማለት ነው። ሁለተኛው የመድ አይነት መዱል ፈርዒ ነው። ሁለተኛው የመድ አይነት መዱል ፈርዒ ወይም ደግሞ ቅርንጫፋዊ የሆነ መድ ማለት ነው። ይህ ቅርንጫፋዊ የሆነ መድ የምንለው ወይም ደግሞ መዱል ፈርዒ የምንለው ከመሳቢያ ፊደሉ በመቀጠል ማለትም መሳቢያ ፊደል ነው እስካሁን መስረት አድርገን ያየን የመጣ ነው። መሳቢያ ፊደላት ነው። መሳቢያ ፊደላት የሚባሉትንም በተደጋጋሚ ያየን መተናል። الالف الساكنه المفتوح ما قبلها الف سكون هنا قدم فتحه هنا في السمتا الياء الساكنه المكسور ما قبلها يا سكون هنا قدمات متاو في الدغمو كسره هنا في السمتا الواو الساكنه المضمه قبلها واو سكون هنا دمو قدمات ضمه هنا في السمتا من እንላለን ማለት ነው። እነዚህ የመድ ፊደላቶች እንላቸዋለን። በዚህ አይነት ሁኔታቸው ሆኖ ሲመጡ ማለት ነው። እና መዱል ፈርዒ ማለት አሁን ካየናቸው ከሶስቱ የመድ ፊደላት በመቀጠል ሐምዛ ወይንም ሱኩን የሆነ ፊደል መምጣት ወይም ደግሞ መገኘት ምን ይባላል? መዱል ፈርዒ ይባላል ማለት ነው። ወይም ደግሞ ከመሳቢያ ፊደሉ ቀድሞት ሐምዝ መምጣት ይሄንም መዱል ፈርዒ እንደሚባል አክለው ይጠቅሳሉ ማለት ነው። መዱል ፈርዒ የራሱ የሆነ
ቅርንጫፎች አሉት እንደዚሁም ደግሞ ሁክሞችም አሉት ማለት ነው ሰበቡን በተመለከተ መዱል ፈርዒ እንዲባል የሚያደርገው ሰበቡ ሐምዝና ሱኩን ነው መዱል አስሊይም ወይም ደግሞ መሰረታዊ የሆነ መዱ ጋራ የሚያለያየው እነዚህ ሁለት ነገራቶች ናቸው ሐምዛ ወይንም ሱኩን የሆነ ፊደል መምጣት ነው ከመሳቢያ ፊደሉ በመቀጠል ማለትም አሁን የተነጋገርናቸው ሶስቱ ከነኚህ ከሶስቱ የመድ ፊደላቶች በመቀጠል ሐምዛ ወይንም ሱኩን የሆነ ፊደል ከመጣ መዱ ምን ይባላል መዱል ፈርዒ እንለዋለን ወይም ደግሞ መሳቢያ ፊደሉን ቀድሞት ሐምዝ ከመጣ መዱል ፈርዒ ብለን እንገልጻለን ነገር ግን ከመሳቢያ ፊደሉ በመቀጠል ሐምዛ ወይንም ሱኩን የሆነ ፊደል ካልመጣ ምን እንላለን እሱ መዱል አስሊይ ነው ብለን እንናገራለን ወይም ደግሞ ከመሳቢያ ፊደሉ ቀድሞት አንዳንዶቹ የተጅዊድ ምሁራን እንደሚገልጹት ከመሳቢያ ፊደሉ ቀድሞት ሐምዛ ከመጣም መዱል ፈርዒ እንደሚባል ይገልጻሉ ማለት ነው طيب መዱል ፈርዒ እንግዲህ ሰበቡ ሐምዝና ሱኩን ከሆነ ቅርንጫፎችስ የሚሉትን እንመልከት መዱል ፈርዒ 5 ቅርንጫፎችን በውስጡ ያዘለ ነው አንደኛው ቅርንጫፍ ላዚም መዱል ላዚም ይባላል ሁለተኛው ቅርንጫፍ መዱል ሙተሲል ይባላል ሁለተኛው ቅርንጫፍ መዱል ሙንፈሲል አራተኛ መዱል ዓሪድ ሊሱኩንና አምስተኛ መዱል በደል ናቸው እነኛ አሁን የጠቀስኳቸው አምስቱ የመዱል ፈርዒ ቅርንጫፎች ሲሆኑ መዱል ፈርዒ የነዚህ የአምስቱ ጥቅል የሆነ ስም ነው ማለት ነው ስለዚህ መዱል ፈርዒ 5 ቅርንጫፎች አሉት እነዚህ 5ቱ ቅርንጫፎች ሁሉ መዱል ፈርዒ በሚለው ስም ተካተው እናገኛለን ማለት ነው ሰበባቸው የነዚህ የአምስቱም ሁሉ ወይ ሐምዝ ነው ወይ ሱኩን ነው ማለት ነው በዝርዝር ስንመጣ እያንዳንዱን ሰበባቸውን የምንለይበት ሁኔታ አለ ማለት ነው ሱኩን ወይም ደግሞ ሐምዝ ነው ከነዚህ ከሁለቱ ሰበቦች ውጭ ሌላ ምክንያት የላቸውም ማለት ነው እነኚህ አሁን የተቀስኳቸው አምስቱ የመዱል ፈርዒ ቅርንጫፎች ማለት ነው ቅደም ተከተላቸውን በተመለከተ ያው እንደሚያስተምረው ሰው ሁኔታ ነው አንዳንዱ በመዱል ላዚም ይጀምራል አንዳንዱ በመዱል ሙተሲል መዱል ሙንፈሲል ይጀምራል አላይ ሐሊን መዱል ፈርዒ ቅርንጫፎቹ 5 መሆናቸውን መለየት ነው ሌላው እነኚህ 5ቱ ቅርንጫፎች لك إمام ابن الجزري رحمة الله عليه عندما يقصد والمد لازم وواجب أتى وجائز وهو وقصر ثبت بلو يميقل صبتوني تعالى يا مالت بحكم اسكمتو تعالى بسوستوني تيقل صبتوني تعالى لازم واجبنا جائز بلو كفرو تعالى إنام أنني የተቀስኳቸው አምስቱ የመዱል ፈርዒ ቅርንጫፎች ማለት ነው ላዚም ዋጅብና ጃኢዝ በሚለው ተካቶ የምናገኝበት አለ ላዚም ያው መዱል ላዚም ነው መጀመሪያ የተቀስኩት ነው ሁለተኛው ደግሞ ዋጅብ ነው ዋጅብ ደግሞ ለመዱል ሙተሲል ማለት ነው እሱ ነው የሚያገለግለው ሁክሙ ዋጅብ ነው ምክንያቱም ዋጅብ የተባለበት ምክንያት ኢንሻአላህ ወደፊት የምናየው ይሆናል በዝርዝር ዋጅብ የተባለበት ምክንያት በሁሉም ቁራዎች ዘንድ ከሁለት ሐረካ ወይም ደግሞ ይቅርታ ከአራት ሐረካ በታች የሚስብ ስለሌለ ነው አራት ነው ሐዱ መጨረሻው ማለት ነው አራት እና ከዛ በላይ ነው የሚሳበው ሁለት ሐረካ ይሳበው ስለሌለ ምናሉት ዋጅብ ብለው አስቀመጡት ማለት ነው ወጃኢዙን የሚለው ደግሞ ጃኢዝ የሚለው ለመዱል ሙንፈሲል ለመዱል ዓሪድ ቢሱኩን እንደዚሁም ደግሞ ለመዱል በደልም የሚያገለግል ነው ማለት ነው ጃኢዝ የሚለው እና ኢንሻአላህ እነዚህ በሁክሞቹ ይቀመጣል ማለት ነው ላዚም ዋጅብና ጃኢዝ በሚለው እንግዲህ ዛሬ የመዱል ፈርዒ ቅርንጫፎቹን በተመለከተ ያው መሸምደድ ይኖርብናል ሰበባቸው ሐምዝና ሱኩን መሆናቸውን መለየት እንደዚሁም ደግሞ ብዛታቸው 5 መሆናቸውን ካወቀን ኢንሻአላህ በሚቀጥለው ደግሞ መዱል ላዚም ምን ማለት ነው የሚለውን በዝርዝር የምናይ ይሆናል ምናልባት መዱል ላዚም ከሌሎቹ መድ አይነቶች መገኛው በርከት ያለ ስለሆነ
መዱ ላዚምን መገኛ ለማወቅ በዝርዝር ልናየው ይገባል ማለት ነው ስለዚህ ኢንሻአላህ ዛሬ መዱ በሁለት ከፍለን እንደምናየውና በሁለት ከፍለን ማለትም መዱል አስሊና መዱል ፈርዒ እንደዚሁም ደግሞ ከመዱል አስሊ ማለት ከመሳቢያ ፊደሉ በመቀጠል ሐምዛ ወይም ሱኩን ሆነ ፊደል መምጣት ወይም ደግሞ ቀድሞት ሐምዝ መምጣት መዱል አስሊ እንደሚባልና የመሳብ መጠኑ ሁለት ሐረካ ብቻ እንደሆነ ከዚያ በላይ መጨመርም ሆነ መቀነስ የማይቻል መሆኑን የሚያመላክት ነው መዱል አስሊ ሁለተኛው የመድ ክፍል ግን መዱል ፈርዒ ነው መዱል ፈርዒ ማለት ቅርንጫፋው የሆነ መድ የሚል ነው ትርጓሜው በቋንቋ ገለጻ ይህ ቅርንጫፋው የሆነ መድ የሚባለው ከመሳቢያ ፊደሉ በመቀጠል ሐምዛ ወይም ሱኩን የሆነ ፊደል መምጣት መዱል ፈርዒ ይባላል መዱል ፈርዒ በውስጡ አምስት ቅርንጫፎችን ይዟል መዱል ላዚም መዱል المتصل يعني الواجب መዱል المنفصل يعني الجائز መዱል ዓሪድ ሱኩንና መዱል በደል ነኝ አምስቱ የመዱል ፈርዒ ቅርንጫፎች ናቸው ሰበባቸው ሐምዛና ሱኩን ነው እንደዚሁም ደግሞ ሁክም አላቸው ላዚም ዋጅብና ጃኢዝ የሚል ስለዚህ ኢንሻአላህ በሚቀጥለው አንዱን የመዱል ፈርዒ ቅርንጫፍን ወስደን የምንነጋገር ይሆናል እስከዚያው ድረስ ኢንሻአላህ በተለይ መዱል አስሊ ላይ ትኩረት ሰጥታችሁ ያለብን ችግር ኢንሻአላህ ቀርፈን መነጋገር ይኖርብናል እዚህ ላይ አንድ ላስተውስ የሚወደው ነገር አለ መዱል አስሊ ላይ መዱል አስሊ ላይ ሆነ መዱል ፈርዒ ላይ የመድ ፊደላቶችን የሳይዝ ልዩነት የምናገኝባቸው ሁኔታ አለ ማለትም በሰጊራና በከቢራ የሚጻፉበት ሁኔታ አለ ያ ማለት ምናልባት አሊፍ ሳኪና المفتوحه قبلها ይሄን አሊፍ ሳኪናው የመድ ፊደል አሊፍ ማለት ነው እሱ ምናልባትም ሳይዙ በትንሽ ሊጻፍ ይችላል እንደዚሁም ያም በትንሽ ሊጻፍ ይችላል ዋውም በትንሽ ሊጻፍ ይችላል ነገር ግን ከመድነቱ አይወጣም ትልቅም ሆነ ትንሽም ሆነ የመሳብ ሁኔታው ራሱ የቻለ ይሳባል ማለት ነው እንደ ትልቁ ነው የሚያገለግለው አንዳንድ ጊዜ በሰጊራ የተጻፉትን ዘደን የምናልፍበት ሁኔታ አለ በከቢር ብቻ የተጻፉን እየለየን የምንስም ማለት ነው ነገር ግን ጥቅሙ አንድ ነው ለምን በሰጊር ተጻፈ የሚለው ያው ኸጦች ጋራ አብሮ ያለ ትምህርት ስለሆነ እዛ ላይ ብዙ መግባት አያስፈልግም ነገር ግን በዚህ ላይ ላሰውሰው ወዶ ነገር በድጋሚ صغيرም ሆነ ከቢራ يعني ትልቅም ሆነ ትንሽ ያጻጻፉ ሁኔታ መሳባችን ግድ ስለሆነ ስበን መቅራት ይኖርብናል ኢንሻአላህ የዛሬው ትምህርታችን እቺን ትንሽ ካስታወስኳችሁ በሚቀጥለው ትምህርት ደግሞ ኢንሻአላህ አንደኛው የመድ ክፍል ወስደን የምንነጋገር ይሆናል አላህ Subhanahu Wa Ta'ala በሰማነው ተጠቃሚ አላህ ያድርገን ጀዛኩሙላሁ ኸይራን ሱብሃነከላሁ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ